ምንድነው ሰዎች ብዙ ጊዜ እንደዚህ የሆነ ነገር ላይ ፎከስ አድርገው ለሰዓታት መቆየት የማይችሉት? ላይክ እኔ ሁልጊዜ ጥያቄ ነበር። በቃ ሰማንት ላይ በፔንስል ዘቶች ፔፐር ላይ ቁጭ እንዳደረኩት በቃ በጣም ቦርድ ነው የምሆነውና ላይክ ምንድነው መፍትሄው ምናምን ነገር ብዬ ብዙ አስብ ነበር። ላይክ ብዙ በጣም ተጨናንቄ ነበር እና ላይክ የሆነ አዲስ ነገር አገኘሁኝ። ሆሞዶሮ ይባላል። በቃ 25 ደቂቃ ፎከስ ወርክ ላይክ 5 ደቂቃ እረፍት ነው የምታደርጉት። 25 ደቂቃ ፎከስ ወርክ 5 ደቂቃ እረፍት ማለት ነው። በጣም ነው የሚጠቅመው። ላይክ ከዛ በኋላ ለ4 ሰዓታት ምናምን ነገር ፎከስ አደርጋለሁ። በቃ ስራዎች የራሱ በጣም ፕሮግረስ ላይ ማየት ጀመርኩኝ።